ሰላም ውድና የተከበራችሁ የሀና ወርቅ አድማጭ ተመልካች፣ ዛሬ እንግዲህ ይህን የመሰለ ሀላዋ ወይም ደግሞ የፀጉር ማንሻዎችን ሰርቻለሁ ማለት ነው። አብራችሁ ተከታተሉ። ምን ይመስላል አብረን እናያለን። ተከታተሉ። እንግዲህ ከሎሚና ከስኳር ከውሃ የተሰራ ውህድ ነው። ሁላችሁም ቪዲዮውን በደንብ ተከታተሉ። ከኬሚካል የጸዳ ነው። ትወዱታላችሁ። በእውነት እኔ ከ9 ወር ከዛ በላይ ነው የተጠቀሙትና ትወዱታላችሁ። ተከታተሉት፣ ሞክሩት። ከገበያ ከምትገዙ ቤታችሁ ሰርታችሁ እንደዚህ መጠቀም ቀላል ነገር ነው እና ሁሉም ትዕግስት ይጠይቃል። ሁላችሁም ተከታተሉ፣ ሞክሩት ማለት እወዳለሁ። አመሰግናለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀና ወርቅ አድማጭ ተመልካች ሁላችሁም ሰላም ብያለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ እኔ የተጠቀምኩበትና የሞከርኩትን እናንተም ደግሞ እንድትሞክሩት ማለት ነው። ለብብት ፀጉር፣ ፂም ላይ ላሉ፣ ፊት ላይ የተለያየ ቦታ ላይ ለምሳሌ እኛ አረብ ሀገር ስንኖር አሁን ምጣድ ስለማንጥድ ፀጉር እግራችን፣ እጃችን ፀጉር ሊሆን ይችላል ብቻ የተለያየ ቦታ ላይ አላስፈላጊ የሆኑ ቦታዎች ላይ ፀጉሮች ይበቅላሉ። እነሱ የምናጸዳበት ከኬሚካል የጸዳ ማለት ነው። በእውነት እኔ ለረጅም ጊዜ ሞክሬዋለሁ። በጣም አሪፍ ነው። ለጤናም ለብዙ ነገር ላበትም ያደርጋል። በዛ ላይ ደግሞ ይሄ ዶራንት የምንጠቀም በብዛት ዶራንት ስንጠቀም ላበት ያደርግልናል። ግን በኋላ አጋጣሚ እንኳን ወይ ረስታችሁ ሳትቀቡት ብትወጡ በጣም ከባድ ነው እና ይሄም ያላስፈላጊ ጠረኖች፣ ሽታዎችም እንትን ይላል ማለት ነው እና ተከታተሉ ማለት ነው። ያው እንግዲህ ዋናው ቀላል ነገር እና በጣም ሲምፕል ነገር ነው። እኔ ይሄንን ያየሁትና መሞከር የጀመርኩት ንብረት ገላው የምትባል ልጅ በፊት የኛው ቻናሌ ከቤተሰብ ነና እሷ ቪዲዮ ለቃ አይቼ ነው እና የእሷ በቀለል ያለ ወይም ደግሞ ለብቻ ለብብት እንትን ጥቁረት ማንሻ ብላ ነው። ይሄ ጥቁረት እኔ የሞከርኩት በሁለት አይነት ነው። አንዱ ለብብት ለጥቁር ማንሻ ብቻ፣ አንዱ ደግሞ በጣም ለፀጉርም ማንሻ፣ ለጥቁርም ማንሻ፣ ለላበት ማድረቂያ የሚሆን ሁሉም በአንድ ላይ የያዘ ነው እና አሁን ሙቀት ወቅት አለው። ለምሳሌ ሙቀት በሆነ ሰዓት ላይ ትንሽ ወፈር ደረቅ ማለት አለበት። ለምን እጃችን ላይ እንዳይቀልጥ ማለት ነው። ክረምት በሆነ ሰዓት ደግሞ ትንሽ ለላ እናደርገዋለን። አብረን እንከታተል። እንግዲህ ክረምቱ ሲመጣ እንሰራለን። ለዛሬ ግን የምሰራላችሁ የሚጠቀምበትን ነው። ይቺ ሎሚ ናት። እንግዲህ እዚህ ጋር ነው የምጨምቀው። በዚህ ጨምቋለሁ። ያው ካሜራ ችግር ነው ታውቃላችሁ እና ካሜራማን ስለሌለኝ አስቀምጬ ጨምቄ ጨርሼ እመለሳለሁ ማለት ነው። እዚህ ጋር እንግዲህ ስኳር ነው ያለው። ስኳር በጣም ሲምፕል ነው። በዚህ ጋር መለኪያ አለን። አያችሁት? በደረቁ ለለካው ብዬ ነው። እንደዚህ ሙሉ ማለት ነው። በጣም ያልሞላ ደርበብ ያለ እንደዚህ። በኋላ ሎሚውና ውሃውን ስናደርገው አንድ ላይ አመጣጠን ስናደርገው እኩል እንዲመጣልን ማለት ነው። እንደምታዩት ይኸው እዚህ ጋር መጥበሻ አለ። ንጹህ መጥበሻ፣ በተቻለ መጠን ንጹህ መጥበሻ ይሁን ማለት ነው። ምክንያቱም ያላስፈላጊ የሆኑ ቦታዎች ላይ ፀጉሮችን ልትነጁ ስለምትችሉ ሁሉም ነገር ትዕግስት ይጠይቃል። ይሄ አሁን ያማል ምናምን ልትሉ ትችላላችሁ። የሚገዛው የፀጉር ማንሻ ከምትጠቀሙ ይልቅ ይሄን ተጠቀሙ። በእውነት በጣም ምርጥ ነው። እኔ ሞክሬዋለሁ። ኦልሬዲ ወደ 8-9 ወር ሞክሬዋለሁ፣ ተጠቅሜበታለሁ ማለት ነው። ይሄው ስኳር እንግዲህ እንደምታዩት ነው። አንደኛ እንትና አያስፈልገንም፣ ብዙ ወጪ አያስፈልገንም። ኢትዮጵያ ስንሄድ ራሱ በቀላሉ ነገር ምክንያቱም ይሄ አሉ አሁን እዚህ አረብ ሀገር ላይ የሚሸጡ አሉ የፀጉር ማንሻዎች። እነሱ ለጤና በጣም እኔ ስለሞከሩት ነው እና ለጤና በጣም መጥፎ ነው። እኔ ብብቴን አሳምሞኝ ያውቃልና ለዛ ነው አማራጭ ስፈልግ ይሄን አገኘው። በዚህ አጋጣሚ ንብረት ገላው ይህን ቪዲዮ ካየሽው አመሰግንሻለሁ። አንቺ ይህን ቪዲዮ ባሰሪ ኑሮ ላልሞክረው ችል ነበርና አብረን እንሰራዋለን። ተከታተሉ። ይኸውላችሁ እንግዲህ ጨምቄ ጨርሼ መጥቻለሁ ማለት ነው። እንደምታዩት ነው። ይሄው ሎሚ በነገራችን ላይ መጠናችሁን ራሳችሁ ታውቃላችሁ። እኔ ግን አንድ ሎሚ ብዙም አይቆይ ይመስላል ነው። ከቆየባችሁም ችግር የለውም፣ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ከዛ አውጥታችሁ
መጠቀም ትችላላችሁ ማለት ነው። ያችሁት አሁን እዚህ ላይ ውሃ ጨምርበታለሁ ማለት ነው። በስኳር ብቻ ነው የማደርገው። ሳረገው ማለት ነው። ያችሁት ያረጋችሁ ትጥዳላችሁ ማለት ነው። ከዛ እሳት ላይ እጃችሁ ሳይቦዝን ቀንስ ባለ እሳት ማለት ነው የጥብሻለሁ። እውነት በጣም ትወዱታላችሁ፣ ሞክሩት። ኬሚካል የሌለው ነገር ነው እና እኔ አሁን ይሄን እንትን እለዋለሁኝ። መጨረሻ ላይ ምን እንደሚመስል አብረን እናያለን። አታውቁትም። ምናልባት የማታውቁ ልጆች ሞክራችሁ የማታውቁ ልጆች ወይም ደግሞ ገጥሟችሁ የማታውቁ ልጆች ትኖራላችሁ እና ኬሚካል ያለው ነገር ከምትጠቀሙ ይሄ በጣም አሪፍ ነው። ይሄ ነጭ ነጭ የሚታያችሁ የሎሚ ነው። ከፈለጋችሁ ማድረግ ትችላላችሁ መጀመሪያ። እኔ ግን ችግር ስለሌለው ሎሚ ስለሆነ ነው ችግር ስለሌለው ብያለሁ ማለት ነው። አሁን ይሄ እንደዚህ እያደረኩ እያማስሉት ቆያለሁ። በኋላ ምን ይመስላል አብረን እናየዋለን ሲፈላ። ያው እንግዲህ እንደምታዩት ነው። ስልክ ቻርጀር ደርሶ ቻርጀር ላይ ነው ምናልባት ያያችሁት። አሁን ይሄ ፈላ ስለሆነ ስለፈላ እሳቱን በጣም እቀንሰዋለሁ ማለት ነው። ይሄ አሁን የመጨረሻ ትንሽ እሳት ነው ያሳያችሁ። ይኸው ይህንን ደግሞ አሁን እንደምታዩት ቀነስ አደርገዋለሁ ማለት ነው። ቀስ ብሎ እንዲፈላ ያችሁት ቀንሻለሁ። አፈላሉም ይለያል ማለት ነው ሲቀነስ። መጀመሪያ ግን በደንብ መቀላቀል አለበት። እንደዚህ ስኳሩ እና ሎሚው አንድ ላይ መቀላቀል አለበት። ትንሽ አሁን ይፍላ ማለት ነው ቀስ ብሎ። በኋላ መጨረሻ ላይ ከለሩስ ምን ይመስላል የሚለውን አብረን እናያለን ማለት ነው። አብራችሁን ቆዩ። ያችሁት በቅድሙ አሁን ከለሩ እየቀላ መጣ ማለት ነው። እየቀላ መጣ። አማስሉ ቱታችሁ ጥርስ ታርጋችሁ ከሄዳችሁ ዳርዳሩ ላይ እንዳይደርቅ እንደዚህ ጥርት እያደረጋችሁ ማማሰል ግድ ይላል ማለት ነው። እዚህ ተጋችሁ እኩል መቀላቀል መቻል አለበት። ስኳሩ አንድ ላይ ቂጡ መያዝ የለበትም። ጥዱ ጀምራችሁ ቻናላችሁ ማዋዘን ይገባል ያለ ነው። አሁን እንደዚህ ከፈለ በኋላ ውሃ ብትጨምሩበት ይበላሻል። ውሃ ነው የሚሆነው። ሊረጋላችሁ ወይም ደግሞ ለምትፈልጉት ስራ ይውልላችሁ። ዛሬ ሰርታችሁ ለነገ፣ ነገ ሰርታችሁ ለነገ ወዲያ ነው። አሁን ሙቀት ስለሆነ ትንሽ እንደምትፈልጉት ላይመጣላችሁ ይችላል። እውነት በጣም ሞክሩት ማለት ነው። በጣም ምርጥ ነገር ነው። እኔ ወደ 7-8 ወር እንደዛ አካባቢ ይሆነኛል። እንዲሁም ቪዲዮ ቀርጬ ነበርና ስልኬን ሳጸዳው እምቢ ሲለኝ ስልኬ ሞልቶ ሳጸዳው ጠፋብኝ እንጂ በፊት ነው ሰርቼ ነበረ ማለት ነው። እንደሞከርኩት ማለት ነው። አሁን ግን ኦልሬዲ በደንብ አረጋግጫለሁ። ቀላል ነገር ነው። በቀላል ነገር ነው። ገበያ መግዛት አይጠበቅባችሁም። አንድ ሎሚ እና ውሃ፣ ስኳር፣ ግማሽ ኩባያ ስኳር ማለት ነው። ውሃውና ሎሚውን ተመጣጣኝ ነው። ለምሳሌ ቅድም አይታችሁኛል። አንድ ሎሚ ጨመርኩ፣ ግማሽ ሆነ። ከግማሹ ላይ ደግሞ ውሃ ጨምር ማለት ግማሽ ውሃ፣ ግማሽ ሻይ ብርጭቆ ውሃ፣ ግማሽ ሻይ ብርጭቆ ሎሚ ማለት ነው። መጨመርም ትችላላችሁ። መጠናችሁን ጨምራችሁ ማስቀመጥም ትችላላችሁ። ነው ግን ለጊዜው ይሄ በቂ ስለሆነ ነው። አያችሁት? እየቀላ ነው። አሁን ቀላ ትንሽ ቆይቼ አወጣዋለሁ ማለት ነው። በደንብ እየፈላ ስለሆነ እሳቱን ቀንሼው አረፋ ስለሆነ ምናልባት ላይ ታወቃችሁ ይችላል። ግን አሳያችኋለሁ። የምገለብጠው በእንደዚህ አይነት በብርጭቆ በማንኛውም በብርጭቆ ነገር አድርጉት። ለምን ውሃን መንካት የለበትም፣ ቅባትን መንካት የለበትም። በጣም ደረቅ ታጥቦ የተቀመጠ ነው። እንደምታዩት ምንም አይነት ነገር ቆሻሻ ነገር መኖርም የለበትም። ምክንያቱም ሰውነታችን ስስ ብልቶቻችን ነው የምናጸዳበት እና ጥንቃቄ በጣም ያስፈልጋል። ቅባትን መንካት የለበትም። ይህም የሰራሁበትን በደንብ የታጠበ እንትን ያለ ነው። እዩት፣ አያችሁት? አሁን እየመጠጠ ነው። ውሃውን እየጨረሰ ስኳሩ እየቀረ ነው ማለት ነው።
አያችሁት? እንደምታዩት ነው። ይኸውት እንግዲህ ገልብጫዋለሁ ማለት ነው። እንደምታዩት ነው። ብዙ የነበረ ይችን የሆነችው እቺ ለእኔ በቂ ናት ማለት ነው። አረፋ ችግር የለውም ራሱ ይጠፋል ሲበርድ። እሳቱን ትንሽ በዛ ስላረኩት መሰለኝ። ይኸው በኋላም እንዴት እንደሚሆን ሲደርቅ አሳያችኋለሁ። እንግዲህ የሚያስፈልጋችሁ ሎሚ፣ ስኳር፣ 1 ኩባያ ስኳር፣ 1 ሎሚ እንዲሁም ውሃ ብቻ ነው የሚያስፈልጋችሁ። በጣም ምርጥ ነው፣ ተጠቀሙት፣ ትወዱታላችሁ። ይህም ቪዲዮ ሀሳብ አስተያየታችሁንም እፈልጋለሁ። አመሰግናለሁ። ሰላም ውድና የተከበራችሁ የሀና ወርቅ አድማጭ ተመልካች፣ ዛሬ እንግዲህ ይህን የመሰለ ሀላዋ ወይም ደግሞ የፀጉር ማንሻዎችን ሰርቻለሁ ማለት ነው። አብራችሁ ተከታተሉ። ምን ይመስላል አብረን እናያለን። ተከታተሉ። እንግዲህ ከሎሚና ከስኳር ከውሃ የተሰራ ውህድ ነው። ሁላችሁም ቪዲዮውን በደንብ ተከታተሉ። ከኬሚካል የጸዳ ነው። ትወዱታላችሁ። በእውነት እኔ ከ9 ወር ከዛ በላይ ነው የተጠቀሙትና ትወዱታላችሁ። ተከታተሉት፣ ሞክሩት። ከገበያ ከምትገዙ ቤታችሁ ሰርታችሁ እንደዚህ መጠቀም ቀላል ነገር ነው እና ሁሉም ትዕግስት ይጠይቃል። ሁላችሁም ተከታተሉ፣ ሞክሩት ማለት እወዳለሁ። አመሰግናለሁ። ያው ጋይስ ተጠቅሜላታለሁ። ብብቴን አጥርቻለሁ እና ዘበሞታ አጥርቼ ጨርሻለሁ። አሁን ለእናንተ ለማሳየት ፈልጌ ፊቴን ልቀላ አድርገው ነው ማለት ነው። ፊቴን አልታጠብኩም። ለምን እናንተን ለማሳየት ነው። በጣም ደረቅ ነው። በጣም አሁን ሙቀት ስለሆነ ደረቅ ማለት አለበት፣ በደንብ መድረቅ አለበት ማለት ነው። ያችሁ አሁን ለዛው ሙቀት ስለሆነ ሽንት ቤት ቅድም ሙቀይፍ ከፍቼለት ስለነበረ በጣም ደርቆ ነበር። ውሃ ታች አድርጌ ነው። በጣም ሲደርቅባችሁ ሙቅ ውሃ ማለት ትችላላችሁ ማለት ነው። አሁን ለእናንተ ለማሳየት ነው። እዚህ ያደርጋችሁ ፂምም ያለባችሁ ብብታችሁ ላይ ማጽዳት ያለባችሁን ፀጉር በሙሉ እንዲያርጋችሁ ማጽዳት ትችላላችሁ ማለት ነው። እንዲያርጋችሁ እንደዚህ ማለት መላክ ትችላላችሁ። እዚህ ያርጋችሁ የጠቆረ ቦታም ካለ እንደዚህ ያርጋችሁ ማንሳት ትችላላችሁ ማለት ነው። ለምን በጣም እንትን ማለት አለበት። አሁን ሙቀት አላበው ሙቀቱ ማለት ነው። ሽንት ቤት ረጅም ሰዓት ነበር የታጠቡ ስለነበረ ይሄን አሁን ለእናንተ ለማሳየት ነው ማለት ነው። እንደዚህ አድርጋችሁ እንደዚህ አድርጋችሁ ሲጨርሱ እንደዚህ እያደረጋችሁ መንጨት። ማታውቁ ትኖራላችሁ ብዬ አይደለም፣ ግን ምናልባት ያለመዳችሁ ካላችሁ እንደዚህ እያደረጋችሁ ትንሽ ታቆይታላችሁ። እንዲያርጋችሁ በዛ እንደዚህ አድርጋችሁ መንጨት ትችላላችሁ። ከዚህ ወደ ላይ ማለት ነው። እንደዚህ አድርጋችሁ በታችሁ ላይ ታደርጉና እንደዚህ አድርጋችሁ ወደ ታች ወይም ወደ ላይ መንጨት። የመጀመሪያ ጊዜ ሊያማችሁ ይችላል። ከዛ እየለመዳችሁ ስትሄዱ ግን ምንም ችግር የለውም። አሁን እኔ ይኸው እናንተ ለማሳየት ነው። ፊቴ ውዝ ስላለው በደንብ እየያዘ አይደለም። በነገራችን ላይ እየቀለጠ ነው በራሱ ማለት ነው። እንደዚህ አድርጋችሁ መንጨት ትችላላችሁ ማለት ነው። ማያስፈልግ ፀጉር ካለ ፀጉር የነጨውት እዚህ ጋር ያለው ማለት ነው ባሬ ላይ ያለው እና እንደዚህ አድርጋችሁ መንጨት ትችላላችሁ ማለት ነው። አያችሁት? ያርጋችሁ ሞክሩት፣ ትወዱታላችሁ። በጣም አሪፍ ነው። ቪዲዮውን እስከመጨረሻ አይታችሁ ላይክ እና ሰብስክራይብ አድርጉ። አመሰግናለሁ። ባይ ላይ ቀን ነው ግን ገላዬን የምታጠብ ቀን ነው በብዛት ማጸዳ በብዛት ቀን ስለሆነ ምንም ችግር የለውም።